በበሰላችሁ ቁጥር የእግዚአብሔርን ቃል አንደርስታንድ የምታደርጉበት ወይና ለእናንተ የሚመጣላችሁ መንፈሳዊ ትምህርት እያደገ ነው የሚመጣው። መጽሐፍ ቅዱስ ላይም እንደሚል ታውቃላችሁ፣ የህፃንነት ትምህርት አለ፣ ከዛ ደግሞ የበሰሉ ሰዎች ትምህርት አለ። ዕብራውያን 5:12 ላይ እንደዚህ ይላል፣ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የህፃንነት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና፣ የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ህፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በራሳቸው የለመደ ልቦና ላላቸው ለፍጹማን ሰዎች ነው ይላል። አዲሱ መደበኛ ትርጉም ላይ ደግሞ መልካሙን ነገርና ክፉን ነገር ለመለየት ራሳቸውን ትሬን ላደረጉ ሰዎች ነው ጠንካራ ትምህርት የሚመጣላቸው ይላል። ስለዚህ እግዚአብሔር ቃል ላይ ወተት የሆነ ትምህርት አለ፣ ከዛ ደግሞ ጠንካራ የሆነ ትምህርት አለ። ኢቭን ቀጣዩን ክፍል እንደውም ላንብብላችሁ። አሁን የራሳቸውን ያስለምዱ የሚለው ምዕራፍ 5 ቁጥር 14 ነው፣ የመጨረሻው ቁጥር ማለት ነው። ከዛ ምዕራፍ 6 ሲጀምር እንደዚህ ይላል፣ ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ፣ መሰረትንም ደግመን አንመስረት። እሱም ከሞተ ሥራ ንስሐ፣ በእግዚአብሔር እምነት፣ ስለ ጥምቀቶችና እጆችንም ስለ መጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት ነው። እግዚአብሔር ቢፈቅድ ይህን እናደርጋለን አለ። ወደ ፍጽምና ማደግ አለብን። ወተት ከሆኑ ትምህርቶች ከፍ ወዳለ እግዚአብሔርን ልናቅ ወደምንችልበት መንፈሳዊ ነገርን አንደርስታንድ እንድናደርግ ሊረዳን ወደሚችል አጥንት ወደሆነ ሀሳብ ከፍ ማለት አለብን ብሎ ተናገረ ጳውሎስ። ስለዚህ የእናንተ ማቹሪቲ ክፉንና ደጉን ዲዘርን የምታደርጉበት፣ ለምሳሌ ይሄ ከእግዚአብሔር ነው ይህኛው ሀሳብ ከእግዚአብሔር አይደለም ብላችሁ ዲዘርን ማድረግ የምትችሉበት ማቹሪቲ ላይ ስትደርሱ እግዚአብሔር ጠንከር ያለ ወደ ፍጽምና ሊያሳድጋችሁ የሚችልን ትምህርት እያስተማራችሁ ይመጣል ማለት ነው። ትልልቅ አንደርስታንዲንጎች፣ ትልልቅ መንፈሳዊ ቁልፎች አንድ የሚመጡበት መንገድ ራሳችሁን ክፉና ደግ ለመለየት የእግዚአብሔር የሆነውንና እግዚአብሔር ያልሆነውን ነገር ለመለየት ራሳችሁን ስታዘጋጁ፣ ራሳችሁን ስታስለምዱ እግዚአብሔር ጠንከር ያለ ሀሳብ ወደ እናንተ ያመጣል ማለት ነው። ጠንከር ያሉ ትምህርቶችን እንድትማሩ እግዚአብሔር በሮችን ይከፍትላችኋል። ስለዚህ አንድ ቦታ ላይ ስታክ አታድርጉ። ቤዚክ የሆኑ መሰረት የሆኑ ትምህርቶች አሉ፣ እኛ የተነሳንባቸው ፒላሮቻችን አሉ። ከዛ ግን ደግሞ ከፍ ያለ እግዚአብሔርን እንድናቅ መንፈሳዊ ነገርን አንደርስታንድ እንድናደርግ እንድንበስል የሚያደርጉንም ሀሳቦች ስላሉ ለነዛ ነገሮች ደግሞ እንድንዘጋጅ ፕሬየር ያስፈልገናል። ክፉና ደጉ ደግሞ ለመለየት ማቹሪቲ፣ ስልጠና፣ ትሬኒንግ ያስፈልገናል ማለት ነው በመንፈስ